ሰላም ሰላም የብርታት ፎሬክስ ቤተሰቦች እንዴት ናችሁ? እንኳን ወደ ብርታት ፎሬክስ በደህና መጣችሁ። እንግዲህ ይሄኛው ፕሪሚየም ቢግነር ኮርስ ፓርት 3 ነው። በዚህ የኮርስ ክላሳችን ከዚህ በፊት አውትላይኑ ላይ ነው እንደለቀቅንላችሁ ዳይስ የሚለውን እሱን የምናይ ይሆናል ማለት ነው። እስቲ ወደ ቪዲዮ እንግባ። ዛሬ የምናየው ምንድነው ማርኬት ፓርቲሲፓንት የሚሉትን የምናይ ይሆናል ማለት ነው። ፎሬክስ ማርኬት ላይ የሚሳተፉት እነማን ናቸው? ፎሬክስ ማርኬት ላይ የሚሳተፉት እነማን ናቸው የሚለው እናያለን። ፎሬክስ ኤክስቼንጅ ማርኬት ላይ የሚሳተፉ እነዚህ እዚህ ጋር የምታያቸው ይሳተፋሉ። ሴንትራል ባንክስ የምትሏቸው እነዚህ ሴንትራል ባንኮች አሉ። ኢንስቲቱሽናል ኢንቨስተሮች፣ እነዚህ ትላልቅ ተቋማት ያላቸው ኢንቨስተሮች አሉ። ካምፓኒስ፣ ትላልቅ ካምፓኒዎች የምንላቸው ላይክ እና አፕል፣ ሳምሰንግ የምንላቸው ፎሬክስ ላይ ይሳተፋሉ ማለት ነው። ኢንዲቪዥዋልስ የሚሉት ደግሞ እኛ ግለሰቦች እንሳተፋለን ፎሬክስ ማርኬት ላይ። ግን እኛ ኢንዲቪዥዋሎች የምንሳተፈው ምንድን ነው? ከነዚህ ከ100% ፎሬክስ ላይ ፓርቲሲፔት ከሚያደርጉት ኢንዲቪዥዋሎች ወይ ግለሰቦች 8% ብቻ ነው የሚሳተፉት ማለት ነው። 8% ብቻ ነው ምን ኢንዲቪዥዋሎች ወይም ደግሞ ሰዎች እዚህ ፎሬክስ ማርኬት ላይ እስካሁን ድረስ ፓርቲሲፔት የሚያደርጉት ወይም ደግሞ ኢምፓክት የሚያሳድሩት 8% ብቻ ነው። ሌላው የቀሪው 92% የምንላቸው ምንድነው? የነዚህ ተጽዕኖ ነው ማርኬቱን የሚያንቀሳቀሰው ማለት ነው። እነዚህ የካምፓኒዎች ብሮከርስ የምንላቸው እነዚህ ደላላዎች ላይ እና ኤክስኒስ የምንላቸው ትሬድ የምታደርጉባቸው፣ ኮሜርሻል ባንክስ የምንላቸው ላይክ ባንክ ኦፍ አሜሪካ የምንላቸው ምናምን ሴንትራል ባንክስ የምንላቸው እነዚህ ምን ያደርጋሉ? ይሳተፋሉ ፎሬክስ ማርኬት ላይ። እነዚህ ትላልቅ አማውንት በሚገዙና በሚሸጡ ሰዓት ማርኬቱ ሙቭመንት ይኖረዋል። በእነሱ ምናምን የሚገዙት በምንድን ነው? በትላልቅ አማውንት ስለሆነ በሚሊየን በሺዎች የሚቆጠር በቢሊየንም ሊሆን ስለሚችል እነሱ የሚገዙት ማርኬቱ እነሱ በሚሉት ቦታ ስለሚሄድ ማለት ነው። ስለዚህ እስቲ ወደ ቀጣይ እንለፍ። አሁን እነዚህ አሉ በፎሬክስ ገበያ ውስጥ ወይም ደግሞ በፎሬክስ ትሬዲንግ ውስጥ የሚሳተፉት እነማን ናቸው የሚለውን እንዲህ። በፎሬክስ ገበያ ውስጥ ብዙ ተሳታፊ አሉ እና እያንዳንዳቸው በንግዱ ላይ ተጽዕኖ ሊኖራቸው ይችላል። ሁሉም ተጽዕኖ አላቸው፣ ግን ምንድነው የኢንዲቪዥዋሎች በጣም አነስተኛ ነው። እኛ ተጽዕኖ የምናሳድረው ማርኬቱ ላይ ማለት ነው። አንደኛ ሪቴል ትሬደርስ ወይም ደግሞ የችርቻሮ ነጋዴዎች። እኛ ምንድነው የእንግሊዝኛው እንውሰደውና ያን ያህል እንትን ስለማይሰጥ የአማርኛው ሪቴል ትሬደርስ የምንላቸው እነዚህ በኦንላይን መድረኮች ላይ ወይም ደግሞ በደላ ብሮከሮች ላይ በፎሬክስ ንግድ ውስጥ የሚሳተፉ ግለሰብ ነጋዴዎች ናቸው። ወይም ደግሞ ሪቴል ትሬደርስ የምንባለው እኛ ነን ማለት ነው። እኛ ትሬድ የምናደርግ ሰዎች ሪቴል ትሬደርስ እንባላለን ማለት ነው የምንሳተፈው። ኢንስቲቱሽናል ትሬደርስ የምንላቸው እነዚህ ተቋማዊ ነጋዴዎች የምናቸው እነዚህ ትላልቅ የፋይናንስ ተቋማት ናቸው። ላይክ እንደ ባንኮች፣ ሄድ ፈንዶች፣ የኢንቨስትመንት ድርጅቶች ደንበኞቻቸውን ወክለው ወይም ደግሞ በራሳቸው ሂሳብ የሚነግዱ ናቸው። ምን ኢንስቲቱሽናል ባንኮች ወይም ደግሞ ኢንስቲቱሽናል ትሬደርስ የሚባሉት እነዚህ ትላልቅ ባንኮች ምናምን። ሴንትራል ባንኮች ወይም ደግሞ ማዕከላዊ ባንኮች የምንላቸው ደግሞ ምንድን ነው? የውጭ ምንዛሬ ገበያ ላይ ጣልቃ በመግባት የሀገራቸውን ገንዘብ ለማረጋጋት ወይም የገንዘብ ፖሊሲን በመተግበር ማዕከላዊ ባንኮችን በፎሬክስ ትሬዲንግ ውስጥ ጉልህ ሚና ይጫወታሉ። ሴንትራል ባንኮች የምንላቸው እነዚህ የትላልቅ ሀገር የአሜሪካ የምንላቸው ባንክ ኦፍ አሜሪካ፣ ባንክ ኦፍ ዩሮፕ የምንላቸው እነዚህ ትላልቅ ባንኮች ምን ተጽዕኖ ያሳድራሉ? በተለይ እነዚህ ትላልቅ ባንኮች የምንላቸው ማለት ነው። በተረፈ ደግሞ ኮሜርሻል ባንኮች፣ እነዚህ ንግድ ባንኮች ስንል ግን ምንድን ነው የኛ ኢትዮጵያን ያካትትም ሌላ ሀገር ያሉት ግን ምን እንትን ይላሉ? ይሳተፋሉ። አምስተኛ ደግሞ ብሮከርስ ወይም ደግሞ ደላሎች የምንላቸው እነዚህ ደላሎች ወይ ብሮከርስ የምንላቸው እኛን ትሬድ እንድናደርግ የሚያደርጉን ነው። ሪቴል ትሬደሮችን ትሬድ እንድናደርግ የሚያደርጉን ናቸው። እነዚህ እኛ ትሬድ የምናደርግባቸው ላይክ እንደነ ኤክስኒስ ምናምን እነሱን ወደፊት እናያቸዋለን። ላይክ እንደነሱ ብሮከርስ ይባላሉ ማለት ነው። ስድስተኛ ደግሞ ምንድነው ሄድ ፈንድስ የምንላቸው ሄጅ ፈንድስ የምንላቸው ፎሬክስን ጨምሮ በተለያዩ የፋይናንስ ገበያዎች ላይ በሚገበያዩ የኢንቨስትመንት ፈንድ ናቸው። ላይክ እና ኤፍቲኤምኦ ምናምን የምንላቸው እነዚህ ፈንድ የሚያደርጉን እኛ አለማቸው ስለምንዛሬ እንቅስቃሴ በመገመት ትርፍ ማስገኘት ነው። ያው ሄድ ፈንድስ የምንላቸው ልክ እንደዚህ ፈንድ የሚያደርጉ ተቋማቶች ናቸው። ኮርፖሬሽን የምንላቸው ግን ዋነኞቹ ምንድናቸው? የቀደም ያየናቸው አምስቱ በጣም ቤዝ የሚባሉ ናቸው።
እነዚህ ኮርፖሬሽን የምንላቸው አሉ። ከከረንሲ አደጋዎች ለመከላከል ወይም ምቹ የሆነ ከረንሲ ዋጋ ለመጠቀም ምንዛሬዎችን ይገበያያሉ ማለት ነው። ምንድነው ማልቲናሽናል ኮርፖሬሽን ይባላሉ። የውጭ ሀገር ምንዛሬ ያላቸውን ተለዋዋጭነት ለመቆጣጠር በፎሬክስ ንግድ ላይ ይሰማራሉ ማለት ነው። ምን ኮርፖሬሽንስ የምንላቸው እነዚህ ድርጅቶች ናቸው ማለት ነው። ስፔኩላተሮች የምንላቸው ደግሞ አሉ። በፎሬክስ ገበያ ውስጥ ከአጭር ጊዜ የዋጋ እንቅስቃሴዎች ትርፍ ለማግኘት እና አላማ ያላቸው ነጋዴዎች ናቸው። በገበያ አዝማሚያቸውና በኢኮኖሚው ሁኔታዎች ላይ ማለት ነው ትንታኔ መሰረት ትርፍ ያገኛሉ ማለት ነው። እነዚህ ምን የምንላቸው ስፔኩላተሮች የምንላቸው ማለት ነው። ላይክ ዋነኛ እናንተ መያዝ ያለባችሁ መጀመሪያ የነገርኳችሁን አምስቶች ናቸው። ይሄንን ምንድነው እንትን ለማድረግ ነው። ላይክ እነዚህም ግራ እንዳትጋቡ ማለት ነው። ማለትም ምንድነው ሌላ ጊዜ እንትን ስትባሉ ቤቶቹ እነዚህ ናቸው ግን እነዚህ ሲጠቀሱላችሁ ግራ እንዳትጋቡ በማለት ነው። የፎሬክስ ገበያ ያልተማከለ ወይም ደግሞ ዲሰንትራላይዝድ መሆኑን ልብ ማለት ያስፈልጋል። ይህ ማለት ምንድነው ማዕከላዊ ልውውጥ የለውም። ምንድነው ዲሰንትራላይዝ ስንል ምንድነው ማንም ሊያዘው አይችልም ማለት ነው ማለት ነው። ይሄኛው ግን ምንድነው ስለዚህ ግብይት የሚከናወነው በኤሌክትሮኒክስ ኦቲሲ ነው። ተሳታፊዎች በኮምፒውተር እና በመገናኛ ዘዴዎች እየተገናኙ ነው። ማለትም አሁን እኔ ማርኬት ላይ በምልበት ጊዜ እኔ ኢምፓክት አሳድራለሁ። ያ ማርኬት ላይ በጣም ብዙ በመሆኑ ቁጥር ደግሞ ምንድነው ኢምፓክት እያሳደረ ይመጣል ማለት ነው። እስቲ ወደ ቀጣይ እንሂድ። ኦኬ ዌን ቱ ትሬድ ፎሬክስ ማርኬት። ፎሬክስ ማርኬትን መቼ ነው ትሬድ የምናደርገው? የውጭ ሀገር ምንዛሪ ግብይት ወይም ደግሞ ፎሬክስ ትሬዲንግ በቀን 24 ሰዓት ደግሞ በሳምንት 5 ቀናት ክፍት ነው። ነጋዴዎች በማንኛውም ጊዜ በገበያው ላይ እንዲሳተፉ ያስችላቸዋል። በማንኛውም ጊዜ ማለት ነው። ግን በዚህ 5 ቀን ውስጥ መሆን አለበት፣ ከሰኞ እስከ አርብ ማለት ነው። ፎሬክስ ለመገበያ በጣም ጥሩ ጊዜ እንደ ገበያ ፈሳሽነቱ ወይም ደግሞ ሊኩዊዲቲ ማለት አቅርቦት ይለያያል። ተለዋጭነት አለው። ቮላታይሊቲ ማለት ማርኬቱ ወደ ላይ ከፍና ዝቅ የሚልበት ማለት ነው። እና የግብይት ክፍለ ጊዜዎች ታይም ሴሽኖች የምንላቸው የተለያዩ ሁኔታዎች ይወሰናል። ታይም ሴሽኖች የምንላቸው ማለት ነው። እነዚህ ታይም ሴሽኖች አሉ ትሬድ የሚደረጉባቸው ቤስት ታይሞች የሚባሉ ማለት ነው። ከየከረንሲው ግን ይለያያሉ። ኒውዮርክ ታይም ሴሽን፣ ለንደን ሳይ ሴሽን ለንደን ታይም ሴሽን፣ ሲድኒ ታይም ሴሽን ኤንድ ቶኪዮ ታይም ሴሽን ይባላሉ ማለት ነው። ሲድኒ ሴሽንስ የምንላቸው ምንድናቸው? የሲድኒ ክፍለ ጊዜ ወይም ደግሞ ልንለው እንችላለን። የሲድኒ ክፍለ ጊዜ የሚከፈተው የመጀመሪያው ክፍለ ጊዜ ነው። ማለትም ደግሞ ምንድነው በሳምንቱ የመጀመሪያው ሲድኒ ነው ምንድነው ወይም ደግሞ በቀኑ የንግድ ልውውጥ ካልመር ወይም ደግሞ የተረጋጋ እንቅስቃሴ የሚሄድበት ነው። ምን ሲድኒ ሴሽን የምንለው ሲድኒ ታይም ሴሽን የምንላቸው ማርኬቱ በጣም ብዙ ቮላታይል አይደለም። ይሄ ደግሞ ለትሬደሮች ጥሩ አይደለም። ማርኬቱ ከፍ ዝቅ ማይል ከሆነ ምክንያቱም ምንድነው እኛ የምንፈልገው ማርኬቱ ሲንቀሳቀስ ማትረፍ ስለሆነ ማለት ነው። ከሰዓት በ10 ሰዓት ወይም ደግሞ ጂኤምቲ ይጀምራል እና 7 ኤኤም ማለት ያበቃል። 10 ሰዓት ይጀምርና ማታ 1 ሰዓት ያቆማል ወይም ደግሞ 7 ሰዓት የምንለው ያቆማል ማለት ነው። ጠዋት 7 ሰዓት ላይ ያቆማል ወይም በእኛ 1 ሰዓት የምንለው ማለት ነው። እንደ ኤጂዲ ዩኤስዲ የምንላቸው አውስትራሊያን ዶላር ከዩኤስዲ ጋር እና አውስትራሊያን ዶላር ከጂፒአይ ጋር ያሉ የአውስትራሊያን ዶላር በሚያካትቱ ምንዛሬዎች ጥንዶች በዚህ ክፍለ ጊዜ ብዙ ከሌሎቹ አንጻር ምንድናቸው ንቁ ናቸው ማለት ነው። ቶኪዮ ሴሽን የምንለው ደግሞ ይሄ የሚከፈተው ቀጣዩ ክፍለ ጊዜ ሲሆን በፈሳሽና ተለዋዋጭነት ወይም ደግሞ ሊኩዊዲቲ ኤንድ ቮላታሊቲ ይታወቃል። ማርኬቱ ጥሩ ነው፣ በቃ በዚህ እንቅስቃሴ ያደርጋል። ይሄ ደግሞ 12 ሰዓት በውጮቹ ይጀምርና በ9 ሰዓት ያበቃል ወይም ደግሞ 3 ሰዓት ማለት ነው ያበቃል ማለት ነው። እንደ ዩኤስዲ ጄፒዋይ ወይም ደግሞ ዶላር ከጃፓን የን ጋር ከዩሮ ከጃፓን የን ጋር ያሉ ምንዛሬዎች ጥንዶች በዚህ ክፍለ ጊዜ የጨመረ የንግድ እንቅስቃሴ የመመልከት አዝማሚያ አላቸው ወይም ደግሞ ማርኬቱ የተወሰነ አሪፍ ይሄዳል ማለት ነው። የለንደን ክፍለ ጊዜ የሚባለው ደግሞ በጣም አሪፍ የሚባለው ነው፣ ንቁ የሚባለው ነው በታይም ሴሽኖች ማለት ነው። በዚህ ታይም ሴሽን ምን ይባላሉ? በዚህ ታይም ሴሽን ውስጥ ምን ይባላል? አሪፍ የምንላቸው ዩሮ ዩኤስዲ፣ ጂፒፒ ዩኤስዲ፣ ዩኤስዲ ሲኤችኤፍ ያሉ ዋና የገንዘብ ጥንዶች በዚህ ክፍለ ጊዜ በጣም ተለዋጭ ናቸውና አሪፍ ነው የሚባለው ለኛ ማለት ነው። ስለዚህ ምንድነው
ይሄኛው ክፍለ ጊዜ ተደርጎ ይቆጠራል። ምክንያቱም በአውሮፓ የንግድ ቀን መጀመሪያና በኤዥያ የንግድ ቀን ላይ ምንድነው ስለሚደራረቡ ነው። ኦቨርላፕ ያደርጋሉ። ኤዥያ ታይም ሴሽን እና ለንደን ታይም ሴሽን የምንላቸው ማለት ነው። ብዙውን ጊዜ በ8 ኤኤም እና እስከ 4 ፒኤም ድረስ ይሄዳል። ከጠዋቱ 2 ሰዓት በእኛ ሀገር እስከ ማታ 10 ሰዓት ድረስ ይሄዳል ማለት ነው። ስለዚህ የኒውዮርክ ክፍለ ጊዜ ምንድነው? ሌላ ደግሞ የኒውዮርክ ክፍለ ጊዜ የምንለው አለ። ኒውዮርክ ታይም ሴሽን የምንለው ደግሞ ምንድነው? ሃይሊ አክቲቭ ነው። ይሄም ደግሞ በጣም አክቲቭ ነው። በዚህ ጋር ደግሞ ምንድነው? ከዶላር ጋር የተያዙ ከረንሲዎች ጠቅላላ ምንድናቸው? ሃይሊ ቮላታይል ናቸውና ንቁ ናቸው። ንቁ ተብለው ይቆጠራሉ። ምን የኒውዮርክ ታይም ሴሽን ላይ። ይሄ ደግሞ ምንድነው? ከቀኑ 10 ሰዓት ይጀምራል እስከ 8 ሰዓት ኤኤም ድረስ ያበቃል ማለት ነው። ይሄ ምንድነው የምንለው? ኒውዮርክ ታይም ሴሽን። ዩኤስዲ ጄፒዋይ፣ ዩሮ ጄፒዋይ የምንላቸው እነዚህ ምንድናቸው? በዚህ ክፍለ ጊዜ የበለጡ ንቁ ናቸው ማለት ነው። በኒውዮርክ ክፍለ ጊዜ ጠቅላላ ከዶላር ጋር የተያዘ ምንድነው? አክቲቭ ነው ማለት ነው። ይሄኛው ደግሞ ምንድነው? እናንተ ማርኬቱ ምንድነው? ኢትስ ኢምፖርታንት ቱ ኖት ዛት ማርኬት አክቲቭ ኤንድ ቮላታይል ካን ቫሪ ዲፔንዲንግ ኦን ኢኮኖሚ ኒውስ ሪሊዝስ። ምንድነው? ይሄኛው ምንድነው? ማርኬቱ አክቲቪቲ ቮላታሊቲ ደግሞ የሚጨምረው በምን ጊዜ ያለ? እነዚህ ዜናዎች የሚወጡ ጊዜ፣ ኢኮኖሚ ዜናዎች በሚወጡ ጊዜ ምንድነው? በጣም ማርኬቱ ምን ይሄላል? በጣም ይንቀሳቀሳል። ዲዩሪንግ ኦቨርላፕ ፔሪድ ወይም ደግሞ ማርኬት አንድ ታይም ሴሽን ከአንድ ታይም ሴሽን ጋር የሚገጣጠምበት ጊዜ አለ። በዛ ጊዜም ምንድነው ማርኬቱ በጣም ይንቀሳቀሳል። ይህም ብዙ የንግድ ዕድሎችን ሊፈጥር ይችላል። ለኛ ለትሬደሮች በጣም አሪፍ ነው ማርኬት ቮላታይል ሲሆን ማለት ነው። ከላይ የተጠቀሱት ፎሬክስ ክፍለ ጊዜዎች ወደ ኢትዮጵያ ጊዜ ሲቀየሩ ወይም ደግሞ ሲድኒ፣ ቶኪዮ፣ ለንደን እና ኒውዮርክ ቴሽን ብናላቸዋል ሲቀየሩ ምን ይመጣሉ? አሳይመንቷን ነው ይሄ የሚሆነው። አሳይመንቷን ምንድነው? ከላይ የተጠቀሱት የፎሬክስ ክፍለ ጊዜዎች ወደ ኢትዮጵያ ጊዜ ሲቀየሩ ነው ምንድነው? የሲድኒ ታይም ሴሽን፣ የቶኪዮ ታይም ሴሽን፣ የለንደን ታይም ሴሽን እና የኒውዮርክ ታይም ሴሽን የምንላቸው ወደኛ ሀገር ቀይሩ። አሁን ኦልሞስት ግማሹን ቀይር ይላችኋለሁ፣ ግን እያያችሁ በደንብ ቀይሩና ይሄ ምን ይባላል? አሳይመንቷን ነው የሚሆነው ማለት ነው። አሁን ደግሞ ስለምናያለን ኢንትሮዳክሽን ቱ ፎሬክስ ብሮከርስ። የውጭ ሀገር ምንዛሬ ብሮከሮች ወይም ደግሞ ደላሎች የምንላቸው እነዚህ ደላሎች እንደኛ ሀገር ደላሎች ሳይሆኑ ምንድነው ኦንላይን ላይ ነው ያሉት። ምንድነው ላይክ እንደ ካምፓኒ ናቸው። በነጋዴዎችና በዓለም አቀፍ ፎሬክስ ገበያ መካከል እንደ መካከለኛ ሆነው እንትን ይላሉ ማለት ነው። እነሱ የሚያገኙት ጥቅም ምንድነው? እኛ ብር ፕሮፊት በምናገኝበት ጊዜም ሉዝ በምናደርግበትም ሰዓት ምን ያደርጋሉ? ይጠቀማሉ። ፎሬክስ ማርኬት ወይም ብሮከሮች ማለት ነው። ፎሬክስ ላይ ያሉ ብሮከሮች ሉዝ በምናደርግበት ሰዓት ምንድነው እነሱ ከማርኬቱ ኮሚሽን ይሰጣቸዋል። እኛ ደግሞ ፕሮፊት በምናገኝበት ሰዓት ደግሞ ከኛ ኮሚሽን ይሰጣቸዋል ማለት ነው። ፎሬክስ ደላሎች ወይም ብሮከሮች ለትሬዲንግ ፕላትፎርም ያቀርባሉ። እነዚህም ለትሬዲንግ ፕላትፎርም የምንላቸው ላይክ እንደነ ሜታ ትሬደር 5 ትሬዲንግ ቪው የምንላቸው ምንድናቸው? እነዚህ ትሬዲንግ ፕላትፎርሞች ናቸው። እነዚህም ለማን ይሰጣሉ? ለሜታ ትሬደር 5 ምናምን ለምንላቸው ማለት ነው። ስለዚህ ይህን ነው ምንድነው የውጭ ምንዛሬ ደላሎች ወይም ደግሞ ለግለሰቦችና ለተቋማት የንግድ ገንዘቦች በማቅረብ ለውጭ ምንዛሬ ገበያ ወሳኝ ሚና ይጫወታሉ ይላል። አሁን ይሄኛው ምንድነው በጣም ቀላል ነው። አሁን ለምሳሌ ትሬዲንግ ፕላትፎርም የምንላቸው አሉ። ፎሬክስ ብሮከር ለነጋዴዎች ትሬዲንግ ፕላትፎርም ያቀርባሉ። ይሄ ነጋዴዎች የንግድ ልውውጥ እንዲያደርጉ ያደርጋቸዋል። ነጋዴዎቹ ማለት እኛ ነን ማለት ነው። ምንድነው የንግድ ልውውጥ እንዲያደርጉ ይረዳቸዋል። ማርኬቱን እንድናይ ምናምን ማለት ነው። ቻርት እንድናይ፣ የገበያ መረጃን እንዲተነትኑና መለያቸውን እንዲያስተዳድሩ የሚያስችል ሶፍትዌር መተግበሪያ ነው። እነዚህ ምን ያካትታሉ? እነ ምንድናቸው? ሜታ ትሬደር 5 ትሬዲንግ ቪው ከዚህ በፊት እንዳልኳችሁ ማለት ነው። ሁለተኛ ደግሞ ታይፕስ ኦፍ አካውንት አለ። የፎሬክስ ብሮከር ነጋዴዎች የተለያዩ ፍላጎቶችን ለማሟላት የተለያዩ ንግድ መለያዎችን ያቀርባሉ። እነዚህም ሂሳቦች ሚኒመም ዲፖዚት ሪኳየርመንት አላቸው። አሁን ለምሳሌ ኤክስቼንጅ ላይ በምትሄዱ ጊዜ ምንድነው አሁን ኤክስቼንጅ እንዴት እንደሚከፈት ራሱ እናሳያችኋለን። ግን አሁን ሚኒመም ዲፖዚት ሪኳየርመንት ስምንላቸው ምን ናቸው? ትንሽ እዛ ላይ ዲፖዚት ማድረግ የምንችሉት አሁን ኤክስቼንጅ ላይ $10 ነው ሚኒመም ማለት ነው። ሊቨሬጅ ኦፕሽንስ ደግሞ ሊቨሬጅ የሚያቀርቡ ደግሞ አሁን ይሄኛው ምንድነው እናየዋለን። አሁን ግን ኮሚሽን ስትራክቸር
ስፕሪትስ የምንላቸው ወደፊት የምናያቸው ናቸው። ላይክ ደግሞ አሁን ታይፕስ ኦፍ አካውንት የሚባሉት እነዚህ እንደሆኑ እወቃቸው። ከዛ ጊዜው በሚደርስበት ሰዓት ደግሞ እነዚህ ምን እንደሆኑ እናያለን። ማርኬት አክሰስ ፎሬክስ ብሮከሮች ነጋዴዎች ብዙ አይነት ምንዛሬ ጥንዶች ከረንሲ ፔሮች እንዲነግዱ በማድረግ ለዓለም አቀፍ ፎሬክስ ገበያ መዳረሻ ይሰጣሉ። ላይክ እና ዩሮዩኤስዲ ጂፒፒ ዩኤስዲ ያሉ ዋና ዋና የገንዘብ ጥንዶችን እንዲሁም አነስተኛና እንግዳ የሆኑ ምንዛሬዎች ጥንድ በተለምዶ ያቀርባሉ ማለት ነው። አድቫንቴጅ ኦፍ ብሮከርስ የምንላቸው ናቸው እስካሁን የጠቀስኩላችሁ። ስለዚህ እነዚህን ጻፏቸው። ያው በኖት ደፍተር አዘጋጅታችሁ እነዚህን ብትወስዱ አሪፍ ነው፣ ላይክ እንደ ኖት ማለት ነው። ሌላ የብሮከሮች ደግሞ ምንድነው ሊቨሬጅ ሰርቪስ የምንላቸው አሉ። የሚሰጡት የብድር አገልግሎት የምንላቸው አሉ። የብድር አገልግሎት የሚሰጡት ሊቨሬጅ የምንለው ደግሞ ምንድነው አሁን ማርኬቱ $1 እስከ $1000 $2000 የሚያበድሩን ጊዜ አለ። ምንድነው ያንን ከስንት $1 $2000 ያበድሩናል ምናምን እንደመያዣ አድርገው ማለት ነው። ግን ምንድነው ያኛው ብዙ ትሬድ እንድገቡ ነው እንጂ ቀጥታ ብሩን ሳይሰጧችሁ ያንን ያክል ብር አሁን ለምሳሌ $100 ኖራችሁ $50 $1 $50 ቢያበድሯችሁ $100 ካላችሁ ስንት ይሆናል? $5000 $5000ን አይሰጣችሁም፣ ግን $5000 ካፒታል ያለው ኦርደር መግባት ትችላላችሁ። ስድስተኛ ከስተመር ሰፖርት ማለት የሆነ ችግር በሚያጋጥማችሁ ሰዓት ከስተመር ሰፖርት ይኖራቸዋል። የስልክ ድጋፍን ያካትታል። ሌሎችን በኢሜል ምናምን ለእናንተን ያናግሯቸዋል። አሁን ለምሳሌ ኤክስቼንጅ ከዚህ በፊት ምንድነው አሁንም ስከፍቱ አንዳንድ ጊዜ ምን ያደርጋል? ቨሪፋይ ካስደረጋችሁ በኋላ ይደውሉላችኋል፣ ስለ ብሮከሩ ይገልጽላችኋል ምናምን። ኤክስቼንጆች ማለት ነው ቤስት ብሮከር የሚባሉ ናቸው ለኛ ላይክ ለኢትዮጵያውያን ማለት ነው። ሬጉሌሽን በታዋቂ የፋይናንስ ባለስልጣን የሚተዳደረው ፎሬክስ ብሮከር መምረጥ ወሳኝ ነው። ሬጉሌተር ብሮከር ፍትሐዊና ግልጻዊ ባለው መልኩ እንዲሰሩ ያግዛል። ይህም ለነጋዴዎች የጥበቃ ደረጃ ይሰጣል። ምንድነው ፕሮቴክሽን ፎር ትሬደርስ ማለት ነው። እኛ ብራችንን ሴኪዩር እንዲሆን ምናምን ማለት ነው። ፎሬክስ ብሮከርስ በምንመርጥበት ጊዜ ከላይ የተወያየንባቸው ምክንያቶች ከግምት ውስጥ ማስገባት አለብን፣ ውሳኔ ከማድረጋችን በፊት ማለት ነው። ይሄንን ደግሞ ምን አድርገናል እኛ ለራሳችሁ አሪፍ የምንለውን ደግሞ እኛ መርጠንላችኋል ማለት ነው። ላይክ እንደነ ኤክስኔስ ያሉትን መርጠንላችኋል። እሱ እንዴት እንደሚከፈት እንዴት ደግሞ ከፍታችሁ መሽ መጠቀም እንዳለባችሁ ደግሞ እናሳያችኋለን ማለት ነው ጊዜው በሚደርስ ሰዓት። ታይፕስ ኦፍ ሜን ፎሬክስ ብሮከርስ ምላችሁ ዲሌይንግ ዴስክ የምንላቸው አሉ፣ ወይም ደግሞ ነን ዲሌይንግ ዴስክ የምንላቸው አሉ። ምንድነው ዲሌይንግ ዴስክ የምንላቸው? ወይም ደግሞ ማርኬት ሜከር በመባል ይታወቃሉ። ከደንበኞች ንግድ ጋር እንደ ተጓዳኝ ሆነው ያገለግላሉ። ደንበኛ ለመግዛት ወይም ለመሸጥ ሲያዝ ማለት ነው። ወይም ደግሞ ምንድነው ፊክስድ ስፕሬድ ወይም ደግሞ አንድ ኮሚሽን የሚወስዱት ምንድነው የተወሰነ ነው። በቃ በአንድ ትሬድ 0.1 ሳንቲም ወስዳለሁ ካሉ 1 ሳንቲም ብቻ ነው የሚወስዱት፣ 0.1 ሳንቲም ማለት ነው። ምንድነው ይሄ ማለት በግዢና ሽያጭ ዋጋዎች መካከል ያለው ልዩነት የገበያ ሁኔታ ምንም ቋሚ ነው የሚሆነው ማለት ነው። ኢንስታንት ኤክስኪዩሽን የሚከናውኑት ብሮከሮች ደግሞ በተጠቀሱት ዋጋዎች ወዲያውኑ ነው። ማለትም አሁን ለምሳሌ አንድ ስልክ ወይም ደግሞ አንድ ከረንሲ ዶላርን ወይም ደግሞ ምንድነው ይቅርታ አሁን እዚህ ጋር ፊክስድ ስፕሪድ ምንለው አለ። እሱን ምንድነው እዚህ ጋር እንደምታዩት ነው። ያን ያህል እንትን የሚል የለም፣ ብታነቡት የሚገባችሁ ነው። ኢንስታንት ኤክስኪዩሽን ሲል ደግሞ ምንድነው $10 ከሆነ እናንተ ዶላሩን መግዛት የምትፈልጉት $10 ላይ ሲደርስ መግዛት ትችላላችሁ ማለት ነው። $10 ላይ $11 ላይ ወይም ደግሞ $9 ሲደርስ አይደለም፣ በፈለጋችሁት ዋጋ። እነዚህ ነን ዲሌይንግ ዴስክ የሚባሉት ደግሞ ምንድናቸው? ማርኬት ኤክስኪዩሽን ምናምን የምንላቸው ላይ በዚህ ተቃራኒ ነው የሚሆኑት ማለት ነው። ይሄንን ወደፊት የምናያቸው ናቸው ላይቭ ሴሽን ላይ በተለይ በምንወያይበት ሰዓት ማለት ነው። ስለዚህ በዲሌይንግ ዴስክ እና በነን ዲሌይንግ ዴስክ ብሮከሮች መካከል ያለው ምርጫ ግለሰብ የንግድ ምርጫውን ላይ የሚመረኮዝ ነው። ትሬዲንግ ስታይል፣ ዲዛይን፣ ስፒድ፣ አፈጻጸም ፍጥነት፣ ኤክስኪዩሽን ስፒድ ላይ እና ብሮከሩ ላይ መተማመን ትረስት ኦን ብሮከርስ ብሮከሩ ላይ ብራችሁ ስለሚቀመጥ እሱን ማመን አለባችሁ፣ ግዴታ ነው ማለት ነው። እና እንደዛ ነው። ቶፕ ፎር ቤስት ብሮከርስ የምንላቸው አሉ ማለት ነው። እዚህ ላይ እንደምታዩት
ቶፕ 4 ብሮከርስ የምንላቸው እኛ ያዘጋጀንላቸው ኤፍቢኤስ የሚባላል ፋውንድ በ2009 ነው እንትን ያለው። ስፕሪዱ ምንድነው? በአንድ ትሬድ ከ0.1 ሳንቲም እስከ 1 ድረስ ነው። ኖ ኮሚሽን ነው። ኮሚሽን የለው። ኮሚሽን ወይን ዊዝድራው ኤንድ ዲፖዚት ግን ምንድነው? ይሄንን ኦርደሩ ተጠራቅሞ ስፕሪድ ላይ ያልነው ዲፖዚት በምታረጉ ወይም ደግሞ ዊዝድራው በምታደርጉ ሰዓት ይወስዳል ማለት ነው። ይሄንን አጠራቅሙ። ሚኒመም ዲፖዚቱ $1 ነው። የሚገርመው ነገር ሚኒመም ዲፖዚቱ ማለት ነው። ሊቨሬጅ 1 to 3000 ነው። ማለትም ደግሞ $1 እስከ $3000 ያበድራል ማለት ነው። ሪኳየርመንት ፎቶ አይዲ፣ ፎቶ እና አይዲ እነዚህ አይሲ ማርኬት ኤፌክስ ወይም ደግሞ እነዚህ ማየት ትችላላችሁ። ግን ለኛ ቤስት የሚባለው ምንድነው? ኤክስኔስ ነው። ለኢትዮጵያኖች በተለያዩ እንትን ለማድረግ ማለት ነውና ይሄኛው ኤክስኔስ ቤስት ነው። ሚኒመም ዲፖዚቱ አይሲ ማርኬት ደግሞ ምንድነው? $200 ነው። በጣም ከባድ ያደርገዋል። የዚህ $1 ነው። አይ ቲንክ አሁን ተሻሽ $10 ሄዷል። አሁን $1 ነው ይላል፣ ግን $10 ነው የሆነው ማለት ነው። ይሄ ነው። ስለዚህ ጋይሶች እንግዲህ የዛሬ ቪዲዮአችን ይሄንን ይመስል ነበር። እስካሁን ስለተከታተላችሁን በጣም እናመሰግናለን። የተሻለ እውቀት እንዳገኛችሁ ተስፋ እናደርጋለን። ስለዚህ መልካም ጊዜ ይሁንላችሁ ማለት ነው። መልካም ቆይታ። በሌላ ቪዲዮ ደግሞ እንገናኛለን። ቻው። ጥያቄ ካላችሁ በብርታ ስቱደንት ሰፖርት ትችላላችሁ። መልካም ጊዜ ይሁንላችሁ።